እንግዲህ የኢትዮጵያን የመብራት መቆራረጥ ችግር ይፈታል ነው ምላችሁ። ምክንያቱም ደግሞ ከታላቁ ግድባችን ያልተናነሰ ኃይል ነው የሚያመነጨው። እኔ በፓወር ባንክ በዚህ ሌቭል ትልቅ የሆነ የእጅ ፓወር ባንክ አይቼ አላውቅም። ዛሬ አብረን ነው አንቦክስ የምናደርገው። ምን የተለየ ነገር አለው የሚለውን አብረን እናያለን። በውስጡ ምን ይዛል የሚለውን አብረን እናያለን። ይሄ ቻናል ለእናንተ አዳዲስ ጋርጀቶች እንዲሁም ደግሞ ኤሌክትሮኒክሶችን አንቦክስ እንዲሁም ሪቪው የምንሰራበት ቻናላችን ነው። ይህንም ቤተሰብ ለመሆን ሰብስክራይብ አድርጉ፣ ኖቲፋይድ እንድትሆኑ የኖቲፊኬሽን ምልክቱን ኦን አድርጉ። ወደ ቪዲዮ እንገባለን። እንግዲህ እንደምትመለከቱት በጣም ከባድ ነው። ሳይዝ ዋይዝም ከፍ ያለ ነው፣ ግን ለእጅ ለመያዝ እንዲመች ተደርጎ የተሰራ እቃ ነው። ወደ ውስጡም በምንገባበት ሰዓት ቆንጆና አሪፍ የሚባል ፓኬጂንግ ያለው እቃ ነው። ዋናውን ራሱን ብቻ የምናገኝ ሲሆን ከዛም በተጨማሪ የቻርጂንግ ኬብል ነው አብሮ የምናገኘው። እውነት እላችኋለሁ በጣም ሂውጅ ነው፣ ይከብዳል። እንዲሁም ደግሞ አብሮት 3 ኬብሎች አሉት ማለት ነው። ኖርማሊ የዩኤስቢ ማክሮ እንዲሁም ደግሞ ዩኤስቢ ታይፕ ሲ እና የላይትኒንግ የአይፎን ኬብል አብሮት አለ ማለት ነው። እንዲሁም ደግሞ እዚች ጋር እንደምትመለከቷት ፍላሽ ላይት አለች። የራሱ በጣም ቆንጆ እቃ ነው። ይህ ያሉትን ስፔሲፊኬሽኖች አብረን እናያለን ማለት ነው። እንግዲህ ይሄ ፓወር ባንክ እንደምትመለከቱት ከቻርጀሩ እና ከራሱ ከፓወር ባንክ ውጭ ሌላ የተለየ አክሰሰሪ ይዞልን የሚቀርብ አይነት እቃ አይደለም። ነገር ግን በጣም ጥሩ የሚባልና በውስጡም አሪፍ የሆነ የ80,000 ሚሊአምፕ ፓወር ባትሪ ስለተገጠመለት የተለያዩ አይነት ቦታዎች ላይ ሄደን ስንጠቀመው ለረጅም ጊዜያት እንድንጠቀመው ያደርግልናል ማለት ነው። የአንድ የ5000 ሚሊአምፕ ፓወር ስልካችንን ያም ማለት ከ16 ጊዜ በላይ ቻርጅ ያደርግልናል ማለት ነው። በጣም ቆንጆ እቃ ነው። በምትመለከቱት መልኩ ከኋላው 3 ኬብሎች አብሮት የሚመጡ ሲሆን እነዚህ ቢልዲንግ ኬብሎች የአይፎን ወይም ደግሞ የላይትኒንግ ኬብል እንዲሁም ደግሞ የዩኤስቢ ታይፕ ሲ አለው። ከዛ በተጨማሪ የማክሮ ኬብሎች አብሮት የሚኖሩት ሲሆን በጣም ቆንጆ እቃ ነው። የተለያዩ አይነት አድቬንቸሮች ላይ መብራት የሌለበት ቦታ ላይ ስትሄዱ ለመጠቀም እንዲሆን ተደርጎ የተሰራ እቃ ነው። ከባዱና የማይሆነው ነገሩ ይዞ ለመንቀሳቀስ ይከብዳል፣ ክብደት አለው። እውነት ለመናገር እንዲህ ኢዝሊ ይዘነው የምንንቀሳቀሰው አይደለም፣ ግን ካለው ፐርፎርማንስ አኳያ ያኛውን እንደ ስህተት ወይም ደግሞ እንደ ዊክነስ ማየት ይከብዳል ማለት ነው። ይሄ እቃ ከረንትሊ በውጭ ማርኬት ላይ $100 ጀምሮ ይሸጣል። እኛ ሀገርም ከ15,000 ብር ጀምሮ የምታገኙት ይሆናል። ብትገዙት ይጠቅማችኋል ብዬ የማስበው እቃ ነው። የተለያዩ አይነት እቃዎች አንቦክስ እንዲደረግላችሁ የምትፈልጉትን ቴክስት አድርጉልን፣ በኮሜንት ማሳውቁን። አንቦክስ ኔሽን ኢትዮጵያዎች ነን። ለእናንተ የተለያዩ አይነት ኤሌክትሮኒክሶችን አንቦክስ እናደርጋለን ማለት ነው። ይህንን አካውንት ሰብስክራይብ ማድረግ እንዳረሱ። ቀን ይሁንላችሁ።